እንግዲህ እንግዲህ ዛሬ ድሎት እንሰራለን። ድሎት ለምን አብረን እናያለን ማለት ነው። ቆንጆ ይበቃናል። ይሄው እንግዲህ ጉበታችንን ክትፍ አድርገናል በሚያምር ሁኔታ። የሚቀጥለው ደግሞ ይሄ የሽንጥ ስጋ ነው። እሱን ደግሞ ድቅቅ አድርገን እንከትፈዋለን። እዚህ በጣም ያምራል እና ይሄው እንደዚህ ድቅቅ አድርጌ ከትፌያለሁ። ሁሉንም እንጨምራለን። ይሄው ይሄንን የመሰለ ክትፎ የመሰለ እንዴት አድርጌ ከተፍኩት። ይሄው ድቅቅ አድርጌ ከትፌዋለሁ። ጨጓራው መክተፍ በጣም ሀርድ ነው፣ ግን ይሄንን ይመስላል። ጨጓራው እዚህ ላይ እናደርግና አመሳመስ አድርገን ውሃ ሲተፋ እንጨምቀዋለን ማለት ነው። ይሄው እንግዲህ እንደዚህ ውሃው ጠፋል ማለት ነው። ስለዚህ ይሄንን እየጨመቀን እናወጣዋለን ማለት ነው። ያቃጥላል ግን ያው እንደዚህ ይኸው ጭምቅ አድርጌ ቆንጆ አድርጌ አውጥቼዋለሁ ማለት ነው። እና ሽንኩርታችንን እንከትፋለን ማለት ነው። ይኸው ቃሪያችንን ክትፍ አድርገናል። ይሄ በሚመስል መልኩ ይኸው ቀይ ሽንኩርታችንን ደግሞ እንከትፋለን ማለት ነው። ይሄው ሽንኩርታችንን ክትፍ አድርገናል። እንግዲህ አሁን ወደ ዋናው ፕሮጀክታችን ደርሰናል። ይሄው ቅቤ የሚያላርግ ያለው ይሄንን ይመስላል። ኮረሪማ እናደርጋለን። ይሄ ሚጥሚጣ ነው። ከዛ እንግዲህ ጨጓራ ጉበት እና ሁሉንም አንድ ላይ እናምሳለን ማለት ነው። ከቅቤውና ይሄ ጨው ነው። ያው ሚጥሚጣው ላይ ጨው ስላለው ጨው ብዙም አላበዛም። ትንሽ ቁንዶ በርበሬ ቴስቱን ያጣፍጠዋል። ሳይበዛ በጣም እንደዚህ በተነ ነው። ሽንኩርታችንን ጨምራለን። ቃሪያ እንግዲህ ድሎት በጥሬው እንደዚህ ነው። ትንሽ ደግሞ ለብ ለብ እንዲል ከሚፈለግ ከሆነ ከዚህ ጋር ግማሹን እንቀንስና ደግሞ በሰል እናደርገዋለን ማለት ነው። በጥሬው የሚፈልገው ግን ካለ ይሄ ከለር በቂ ነው። ግን ትንሽ እሳት እንዲነካው ደግሞ ከተፈለገ በእውነት ይህንን ይመስላል። ከዚህም በሰል የሚል የሚወዱ አሉ። ከዚህ በላይ ግን እኔ ብዙም አልወድም። ይሄን ያህል ለብ ለብ ብሏል። እንደዚህ ቆንጆ ነው። ይሄው እንግዲህ እንደምታዩት እስቲ ቀመስ። በጣም ቆንጆ ነው። ዋው በጣም ይጣፍጣል። ዋው ፕሊዝ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ጻፉልኝ። ኮሜንት ላይ ለየት ያለ ነገር ከፈለጋችሁ ጻፉልኝ። ይቅርታ ድሎት ስሪ ብላችሁ በጣም ብዙ ሰው ጥያቄ አቅርቦልኝ ነበር። ለጥያቄያችሁ መልስ ይኸው እንግዲህ በተቻለ መጠን ድሎት ሰርቻለሁ። ይሄንን ይመስል እንግዲህ ይሄ